ትሬዲንግ ላይ ኦፕሽንስ ምን እንደሆነ ግዴታ ማወቅ ካለባችሁ ቶፒኮች መካከል አንዱ ነው። ኦፕሽንስ ስል ደግሞ ስለ ባይነሪ ኦፕሽንስ አይደለም እያወራ ያለሁት። እነዚህ ጀስት ጋምብል ናቸው። ትክክለኛውን ኦፕሽን አሳያችኋለሁ። ኦፕሽንስ ማለት ከዴሪቬቲቭ መካከል ከፊውቸርስ ቀጥሎ በጣም ትልቁና ውስብስብ የሆነ ማርኬት ነው። ፕሊዝ በትዕግስት አዳምጡኝ። በዚህ ቪዲዮ መጨረሻ በደንብ ትረዱታላችሁ። ፎሎ እና ኮፒ ሊንክ ደግሞ እያደረጋችሁ ወደ ፊውቸርስ ልመልሳችሁና ፊውቸርስ ማርኬት ላይ ትሬድ ስታደርጉ ወደፊት ለሚፈጠር አንድ ግብይት ዛሬ ስምምነት ማድረግ ነው ብለናል። እዚህ ስምምነት ላይ የሚኖረው የግብይቱ ቀንና ግብይቱ የሚደረግበት ዋጋ ነው። ይህ ማለት ከአንድ ሰው ጋር የዛሬ ወር አንድን ዕቃ በ100 ብር እንዲሸጥልኝ ከተስማማን ወሩ ሲደርስ በ100 ብር ያንን ዕቃ ለእኔ መሸጡ ግዴታ ነው ማለት ነው። ግብይቱ ቀን ሲደርስ እንግዲህ የዕቃው ዕለታዊ ዋጋ 110 ብር ከሆነ እሱ 10 ብር ይከስራል፣ ወይም ደግሞ 90 ብር ከሆነ እኔ 10 ብር እከስራለሁ ማለት ነው፣ በተባለው ዋጋ ስለምንገበያይ። ይህ እንግዲህ ፊውቸርስ ነው። እዚህ ላይ ዋነኛ መውሰድ ያለባችሁ ነጥብ ይሄ ግብይት ግዴታ መፈጸም እንዳለበት ነው ጊዜው ሲደርስ። ኦፕሽንስ ላይ ግን ከስሙ እንደምትረዱ ግዴታ አይደለም፣ ወይም ደግሞ ኦፕሽናል ነው። ለምሳሌ እንደምገዛው በ100 ዶላር ተስማማ፣ 100 ዶላሩ ኦፕሽን ላይ ስትራይክ ፕራይስ ነው የሚባለው። ነገር ግን የዕቃ ዋጋው ወደ 95 ቀነሰ። ፊውቸርስ ላይ ቢሆን ቀኑ ሲደርስ የ95ቱን ዕቃ በ100 ዶላር መግዛት ግዴታዬ ነው። ኦፕሽንስ ላይ ግን ግዴታ የለብኝም። ዋጋው ቀንሷል፣ በ100 ዶላር የ95 ዶላር ዕቃ አልገዛም ብዬ ሪፊውዝ ማድረግ እችላለሁ። እሺ ሌላ ምሳሌ ላምጣላችሁ። አንድ ቤት ልገዙ ሄዳችሁ የዛ ቤት ዋጋ ዛሬ 1 ሚሊዮን ብር ነው። የቤቱ ባለቤት ዋጋው ይቀንሳል ብለው ስለሚሰጋ ዛሬ በ1 ሚሊዮን ብር መሸጥ ይፈልጋል። እናንተ ደግሞ የቤቱ ዋጋ ከዓመት በኋላ እጥፍ ይሆናል ብላችሁ ስለምታስቡ መግዛት ትፈልጋላችሁ። እዛ እናንተ ዛሬ ከቤቱ ባለቤት ጋር በ1 ሚሊዮን ብር ትዋዋላላችሁ። 1 ሚሊዮን ብሯ ስትራይክ ፕራይስ ነው የምትባለው። ነገር ግን ይሄንን ብር ለሰውየው የምከፍሉት የዛሬ ዓመት ነው። እዛን ጊዜው ደርሶ እንዳላችሁ ግምታችሁ ልክ ሆኖ የቤቱ ዋጋ እጥፍ ከሆነ የዛኔ 1 ሚሊዮን ብሩን ከፍላችሁ ቤቱን ትወስዳላችሁ። ሰውየው እንግዲህ በዚህ ዓመት ውስጥ የቤቱ ዋጋ የጨመረውን ያክል ማትረፍ እየቻለ ከእናንተ ጋር በተስማማው የ1 ሚሊዮን ብር ስትራይክ ፕራይስ ቤቱን ለእናንተ ለመሸጥ ይገደዳል ማለት ነው። የሚገርመው ግን ኦፕሽንስ ላይ የእሱ ግምት ልክ ሆኖ የቤቱ ዋጋ ቢቀንስ እናንተ አልገዛም ብላችሁ ዋካዌ ማድረግ ትችላላችሁ። ታዲያ እኮ ምንም ኪሳራ የለውም፣ ትክክል ከሆንኩኝ አተርፋለሁ፣ ከተሳሳትኩም ምንም አይነት ኪሳራ የለውም ብላችሁ ለምታስቡ ደግሞ ይሄን ላስረዳችሁ። መጀመሪያ እንግዲህ ከዚህ ሰውዬ ጋር ስምምነት ስታደርጉ ዲፖዚት የምታደርጓት አማውንት አለች፣ ሲኤፍዲ ላይ ማርጅን እንደምንለው ማለት ነው። እዚህ ላይ ምን ይባላል? ፕሪሚየም ይባላል። ይህቺን ፕሪሚየም እንዴት ማሰብ አለባችሁ? ቤቱን ያዝልኝ እንዳሸጥብኝ ብላችሁ ቀብድ እንደምከፍሉት ማለት ነው። ነገር ግን ግምታችሁ የተሳሳተ ሆኖ ፕራይስ ከእናንተ ተቃራኒ ከሄደ እቺ ፕሪሚየም አትመለስም ማለት ነው። እሱ ነው ኪሳራችሁ። ይሄ ማለት ምንም ያክል ፕራይሱ ከእናንተ ተቃራኒ ወደ ላይም ወደ ታችም ቢሄድ እናንተ ሁል ጊዜ ሉዝ የምታደርጉት ያቺ ፕሪሚየም የምትባለውን ፊክስድ አማውንት ነው። ነገር ግን ትክክል ከሆናችሁ ፕራይስ በእናንተ ዳይሬክሽን ከሄደ ፕራይስ የሄደውን ያክል ማትረፍ ትችላላችሁ ማለት ነው። ፕሮፊታችሁ ምንም ሊሚት የሚያደርገው ነገር የለም። ዞሮ ዞሮ ግን ፕሪሚየሙን ቀደም ብላችሁ ከፍላችሁ ስለምትጀምሩ ከአሴቱ የምታገኙ ትርፍ ከፕሪሚየሙ መብለጥ አለበት። ይህ ማለት ለእናንተ ለምሳሌ 1 ሚሊዮን ብር አትርፋችሁ 100 ሺህ ብር ደግሞ ፕሪሚየም ብትከፍሉ አጠቃላይ ትርፋችሁ 900 ሺህ ብር ነው ማለት ነው። ተቃራኒያችሁ ደግሞ 1 ሚሊዮን ብር ከስሮ ፕሪሚየም ብላችሁ 100 ሺህ ብር ከፍላችሁ ከሆነ አጠቃላይ